ቤተሰብ አንቺ እድሜሽ ለምን የትየለሌ አይሆንም? ለምን የፈለገውን አይሆንም? ኦኬ ሶ አይ ኬር እድሜሽ ከ21 በላይ ግን ከዛ በላይ ለምን የፈለገ ነገር አይሆንም? በጣም ማተር የሚያደርገው እኔ ስላንቺ እድሜ የማስበው እኔ ስላንቺ ሰውነት የማስበው ሳይሆን አንቺ ስለራስሽ የምታስቢው ስለራስሽ እድሜ ስለራስሽ ባዲ የምታስቢው ነገር ከማንም ይበልጣል። እሱ ነው አንቺን በፖዚቲቭ ኢነርጂ የሚሞላሽ። በጣም የሚያሳስብሽ ከሆነ በጣም እንደዚህ አይነት ነገር ስትረስ የሚያደርግሽ ከሆነ እዛው ስትረስ ሆነሽ ነው የምትቀመጪው። ብዙ ጊዜ በእንደዚህ አይነት ሁኔታ ውስጥ ሰውነትሽ ከእድሜሽ ይበልጣል። በነገራችን ላይ በኤክሰርሳይዝ የሰውነታችሁን እድሜ 15 እና 25 ዓመት መመለስ ይቻላል። የእናንተን እድሜ አይደለም ያልኩት። ቆይ ኦኬ ሰው ትርጉም በስለሽ ሁለቱም መጥፎ አይደለም። ሁለቱም የተለያየ ኬዝ አላቸው፣ ግን መስተካከል ይችላሉ። ፎር ኤግዛምፕል አንዳንድ ሰዎች አሉ አይታችሁ ከሆነ በጣም በትንሽዬ በ13 በ14 ዓመታቸው በጣም ግዙፍ የሆነ የ50 ዓመት እድሜ ያለው ሰው አይነት ሰውነት ያላቸው አሉ አይደለ? አንዳንድ ደግሞ ሰዎች አሉ በሌላ ጎኑ እድሜያቸው 50 እና 60 ዓመት ሞልቶ በጣም የ18 የ19 ዓመት ልጅ የሚመስል ሰውነት ያላቸው ሰዎች አሉ። ይሄ ነው በእድሜ የሰውነታችን እድሜ እና ላይክ የትክክለኛ እድሜያችን የኛ እድሜ እና የሰውነታችን እድሜ ይለያያል ስል አሁን ከተግባባን ኤክሰርሳይዝ በጣም አሪፍ ነገር ነው። ብዙ ሰዎች በኤክሰርሳይዝ ነው እንደዚህ የሚያደርጉት። ስለዚህ ይሄን መቀየር ይቻላል። ምንም ሁኚ ምንም አይ ዶንት ኬር as long as አንቺ ስለራስሽ የምታስቢው ነገር ፖዚቲቭ ሰውነትሽን እንደ ልብሽ የምታዝዩ ከሆነ እንደፈለግሽ የምትሆኚ ከሆነ ልክ እንደዚህ አይነት ክሬዚ የሆኑ ሰዎች ገጥሟቸው ያውቃል። እኔ እንደዚህ አይነት ሰው በጣም ነው የሚመቸው። ለምን 62 ለምን 67 አትሆኚም? ይሄ ያንቺና የሰውነትሽ እድሜ በጣም የተለያየ መሆኑን የሚያረጋግጥ ነው። ሶ ኤክሰርሳይዝ ጥሩ መስራት እና እነኚህን ሁለት የእናንተን እድሜ የሰውነታችሁን እድሜ ለይቶ ማየት ያስፈልጋል። ይሄ እንደዚህ ኦኬ ሶ ተረጋግቼ መጥቼ በደንብ እነግራቸዋለሁ። ግን ትላንትና ከሆነ ሰው ጋር ኮንቨርሴሽን እንደዚህ አይነት ነገር እያልኩ በጣም አዘንኩ። ውስጤ ላይ እዝን አለብኝ። በጣም ምርጥ ሰው ነች ነው የምላችሁ። በጣም ምርጥዬ ሰው አብረን ነው ሰምታይምስ ኤክሰርሳይዝ ምናደርገው። በጣም ምርጥዬ ሰው ላይክ እና እናንተ ብትገምቱ እድሜዋን ላይክ ከእድሜዋ ግማሹን እንኳን መገመት አትችሉም። ስለዚህ አብሶ በእኛ ኮሚኒቲ በጣም የተለመደ ስላልሆነ ኤክሰርሳይዝ ስሩ። አንዴ ሁለቴ የቤት ውስጥ የሚሆንም ኤክሰርሳይዝ ስሩ እና እስቲ ፕሊዝ ሰውነታችሁን እድሜያችሁን ማች አድርጉት። አለበለዚያ እናንተ ብለጡ ሰውነታችሁ ግን እድሜው ይነስ። ይሄ በጣም አሪፍ ነገር ነው። ስለዚህ ምንም እኔ ኦኬ ሶ ለምሳሌ እሺ ቆይ ለምሳሌ ጥያቄ ልጠይቅሽ። ይሄንን ዘፈኔ ነው የምታውቂው? ስሚ። ኦኬ ስንት ሰዓት ላይ ነው የምታውቂው? ኦኬ እሺ ኦኬ ሶ ይሄኛውን ዘፈኔ ኦኬ ስንት ሰዓት ላይ ነው ይሄን የምታውቂው? አይ ኦኬ እሺ ይሄኛው ነው አስታው ኦኬ የመጨረሻ ቆይ እቺኛው ነው የምታውቂው? ኦኬ ትክክል ኦኬ ሶ እቺን የመጨረሻ እቺኛው ነው። አስተልይ ልጆች፣ የዛሬ አበባዎች፣ የነገ ፍሬዎች እንደምን አላችሁ ልጆች? ደህና ናችሁ? እርሶ ደግሞ ይሄን ሁሉ ያውቃሉ። እርሶ ደግሞ እኔ እኮ ለዚህ ነው የሚመቹት። ደስ ሲሪ ነው እስቲ ነው